ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ውድ ለዑምራ ጉዞ ያደረኩኝ ሳውዲ ጅዳ አየር ማረፊያ እንደደረስኩኝ አላህ እኔን ያስተማረበትን አንድ ክስተት ላካፍላችሁ። የአላህን ተአምር ያየሁበት እሱም ከአየር ወርደን ወደ መኪና መሳፈሪያ ቦታ ስንሄድ እንደኛው ለዑምራ የመጡ አንዲት ከእስያ ሀገር ይመስላሉ እናት እንዲሁ እየተጓዙ ይወድቃሉ። ሲወድቁ በእጃቸው ብስኩቶችን ይዘው ነበርና አንዲት ብስኩት ተስፈንጥራ ትበርባቸዋለች፣ ወደቀች። እሷቸውን ጓደኞቻቸው በድግ አድርገው ተነሱ ሄዱ። ልክ ጥቂት እንደቆየሁኝ እዛው ቦታው ላይ እርግቦች ተረባርበው መጡና እችን ብስኩት መብላት ጀመሩ። ሲበሉ ሱብሃንአላህ አልኩኝ፣ የአላህ ነገር ይገርማል። የነዚህ እርግቦች ርዝቅ ነበረች ለካች ብስኩት። የወደቁት እናት አልነበረችም። እቺ ብስኩት ወደዚህ ጅዳ ኤርፖርት የመጣችው ከየት ነው? ብስኩቷ ከሩቅ ምስራቅ ሀገር ነው። አየር ተሳፍራ መጥታ ለነዚህ እርግቦች አስረክበው ሄዱ። እናት አላህ ሱብሓነሁ ወተዓላ ለኛ የረዘቀው ርዝቅ ከየትም ቢሆን አላህ ያመጣዋል። ወይኛ ነው ርዝቃችን ይወስድናል፣ ወይ ርዝቁን አላህ ወደኛ ያመጣዋል፣ አይቀርም። ይሄ ነው ነቢያችን የተናገሩት ሰለላሁ ዐለይሂ ወሰለም። ለው ተተወከሉና ዐለላህ ሐቀ ተወኩሊሂ፣ በአላህ ላይ የሚገባውን ያህል በአላህ ብትመኩ ኖሮ ለረዘቀኩም ከማ የርዙቁ ጠይር፣ አዕዋፋትን እንደሚመግበው አላህ እናንተን የሚመግባችሁ ነበራል። አዕዋፋቶች ጠዋት ከቤታቸው ተርቦ ይወጣሉ፣ ማታ ግን ጠግበው ወደ ቤታቸው ይገባሉ። በአላህ ላይ እንመካ እንጂ ርዝቃችን ሁልጊዜም ከኛ ጋር ነው። ስለዚህ ወንድሞች እህቶች፣ ለርዝቃችን ብለን ወደ ሐራም መንገድ አንሄድ። ርዝቅ አላህ የረዘቀንን ርዝቅ ከኛ ጋር ሁሌም ያለውና ርዝቅ ፍለጋ ወደ ሐራም ቦታ አንሄድ። በወንጀል አንፈልገው፣ ሐላል በሆነ አላህ በሚወደው ሰበብ ነው ርዝቃችንን መፈለግ ያለብን። አላህ ደግሞ ለኛ እንደሚረዝቀን እርግጠኛ ነው። አንድ ሰው ርዝቁ እያለ በፍጹም ወደ አኺራ ሊሄድ አይችልም፣ ሊሞት አይችልም። በርዝቃችን ሲያልቅ ነው ወደ አኺራ የምንሄደውና አላህ ለኛ የረዘቀው ርዝቅ እንዲያሰፋልን፣ ቅርብ እንዲያደርግልን፣ ያለ ድካም ያለ ጣጣ እንድናገኘው አላህን እንለምን እንጂ ርዝቃችን አለቀ ብለን ሚያበላን ሚያጠጣን የለም ብለን በፍጹም ተስፋ መቁረጥ የለብንም። አላህ ርዝቃችን እኛ ወዳለንበት ያመጣዋል። ተወኩላችን የቂናችን በአላህ ላይ ጠንካራ ይሁን እላለሁኝ። ወጀዛኩሙላህ ኸይረን።